ብሉይ ኪዳን ተሽሯል የሚለው ጥቅስ ይራገብና በአንድ በኩል ደግሞ ይሄ ጥቅስ ደግሞ ሲመለስ ታያላችሁ። ማናቸውም የተቀረጸ ምስል አታድርግ ይላል። እናንተ ለምስል አድርጉ ተጠቀማላችሁ ሲሉ ትሰማላችሁ። ጥቅሱ የት ነው የሚገኘው? የት ነው የሚገኘው ጥቅሱ? ኦሪት ዘጸአት አይደል? ለነሱ ሲሆን አይሻርም። አጭ ኦሪት ዘጸአት ላይ እኮ ነው የሚገኘው። ይሄን ጥቅስ አሁን ብትጠቅሱላችሁ አይ ኦሪት ዘጸአት እኮ ነው ተሽሯል ብትላችሁ አይ አይሻርም። ስለ ታቦት ስናነሳ አይ ብሉይ ኪዳን እኮ ነው። ስለ ስግደት ስታነሱ አይ እኮ ብሉይ ኪዳን ነው ይላል። ከዛ እነሱ የሚጠቅም ከሆነ አይሻርም። ማናቸውም ነገር የተቀረጸ ምስል በላይ በሰማይ በታችን በምድር በማናቸውም ነገር አታድርግ ይላሉ። የሚገኘው ኦሪት ዘጸአት ላይ ነው። እና ብዙ ጊዜ አይታችሁ ከሆነ የምንፍቅና አንዱ መጥፎነቱ ምንድነው? ገንጠል ዘንጠል አድርጎ መብላት ነው። በቃ መቦጨቅ ነው። ታውቃላችሁ? ቡጨቃ በደም ታውቁታላችሁ? ቡጨቃ በሌለ በቃ መዘንጠል በቃ የሆነ ደስ ያለህን ፓርት ትቦጭቀዋለህ፣ ምትተውን ፓርት ትተዋለህ ማለት። ክርስትና ግን እንደዛ አይደለም። ሃይማኖት የተገለጠ ስለሆነ ያን የተገለጠውን ሃይማኖት ጠብቆ ማቆየት ማለት